ሰላም ጤና ይስጥልኝ። ዛሬ በዓለማችን ላይ ወጣቶችን በከፍተኛ ሁኔታ እየጎዳ ያለ ቢሆንም ብዙ ጊዜ በግልጽ ስለማይወራ አንድ ትልቅ ጉዳይ እንነጋገራለን። እሱም በጾታ ላይ የተመሰረተ ጥቃት። ዛሬ ይህ ጥቃት ምን እንደሆነ፣ እንዴት ቀድመን መከላከል እንደምንችልና አደጋው ቢከሰት ደግሞ በሕክምናው ዘርፍ መደረግ ያለባቸው ወሳኝ እርምጃዎችን በዝርዝር እንመለከታለን። በተጨማሪ ቪዲዮውን እስከ መጨረሻ ብትመለከቱ እንደዚህ አይነት ጥቃት ቢደርስባችሁ በነፃ የስልክ መስመር ደውላችሁ መረጃ የምታገኙበትን ስልክ ነግራችኋለሁ። እንደ ዓለም ጤና ድርጅት ጥናት በዓለም ላይ በህይወት ዘመኗ ከ3 ሴቶች አንዷ ጥቃት ይደርስባታል። ከ4 ታዳጊ ልጃገረዶች አንዷ በትዳር ወይም በጓደኝነት ግንኙነት ውስጥ ጥቃት ይደርስባታል። ከ370 ሚሊዮን በላይ ልጃገረዶች እድሜያቸው 18 ዓመት ሳይሞላ ጥቃት ይደርስባቸዋል። በመቀጠል የጥቃቱ አይነትና መገለጫዎችን እናያለን። ብዙዎች ጥቃት ስንል አካላዊ ድብደባ ብቻ ይመስለናል። ነገር ግን ጥቃት ብዙ አይነት ነው። ከዚህም ውስጥ አካላዊ ጥቃት ያ ማለት ድብደባ ወይም ደግሞ ማንኛውም አካልን የሚጎዳ ድርጊት ነው። በሁለተኛ ደረጃ የምናየው ጾታዊ ጥቃት ነው። ይህም ያለ ፍላጎት የሚደረግ ማንኛውም የጾታ ንክኪ፣ አስገድዶ መድፈር ወይም ደግሞ በንግግር መተንኮስን ያጠቃልላል። ሶስተኛ ስነ ልቦናዊ ጥቃት ነው ወይም ደግሞ ሳይኮሎጂካል ቫዮለንስ የምንለው ማለት ነው። አንቺ ምንም አትረቢም በማለት ማሸማቀቅ፣ ከጓደኞችን ጋር እንዳይገናኙ መከልከል እና የማያቋርጥ ቁጥጥር፣ ይሄ ሳይኮሎጂካል ቫዮለንስ ይባላል ማለት ነው። በአራተኛ የምናየው ኢኮኖሚያዊ ቁጥጥር ነው። ይህ ገንዘብ መንፈግ ሊሆን ይችላል። ስራ እንዳይቀጠሩ ማድረግንም ያጠቃልላል። በአምስተኛ ደረጃ የምናየው በትዳር አጋር የሚፈጸም ጥቃት፣ ይህም በትዳር አጋር የሚደረግ የጥቃት አይነት ነው ማለት ነው። በስድስተኛ ደረጃ ላይ የምናየው አሁን ላይ በብዛት እየተከሰተ ያለ የኢንተርኔት ወይም ደግሞ ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ ነው። ይህም በማህበራዊ ሚዲያ፣ በፌስቡክ፣ በቴሌግራም፣ በዋትሳፕ፣ በተለያዩ የሶሻል ሚዲያዎች ላይ ስምን ማጥፋት፣ የግል ፎቶዎችን ያለ ፍቃድ መልቀቅ ወይም ደግሞ እንደዚህ ካላደረግኩ ምናምን ብሎ ዛቻ መዛትን ያጠቃልላል ማለት ነው። ሰባተኛ ላይ የምናየው ጎጂ ልማዳዊ ድርጊቶችን ይሆናል። እነዚህም ሃርምፉል ትራዲሽናል ፕራክቲስ የምንላቸው ማለት ነው። ለምሳሌ ያለ ዕድሜ ወይም ደግሞ ያላቻ ጋብቻ፣ የሴት ልጅ ግርዛት፣ እነዚህ ደግሞ የታዳጊዎችን የወደፊት ተስፋ የሚያጨልሙ ናቸው። እስኪ በእናንተ አካባቢ ያሉ የጥቃት አይነቶችን በኮሜንት ስር ያሳውቁ። በመቀጠል ራስን የመከላከያ ስልቶችን እናያለን። ወጣቶች ወይ በግንኙነታችሁ ውስጥ ቀይ መብራቶችን ቀድማችሁ ለዩ። ያም ማለት የፈቃደኝነት መርህ ወይም ደግሞ ኮንሰንት የሚለውን መተግበር ይኖርባችኋል። ያም ማለት ምን ማለት ነው? ማንኛውም ግንኙነት በሙሉ ፈቃዳችሁ ሊሆን ይገባል። ምን ማለት ነው? ፈቃደኝነት በጫና ወይም ደግሞ በፍርሃት ወይም ደግሞ በመጠጥ በሱስ ተጽዕኖ ስር ከሆነ ያ ትክክለኛ ውሳኔ አይደለም ወይም ደግሞ ትክክለኛ ኮንሰንት አይደለም ማለት ነው። በመቀጠል የዲጂታል ድንበር እንዲኖራችሁ ያስፈልጋል። የይለፍ ቃላችሁን ወይም ደግሞ ፓስዋርዳችሁን አትስጡ። ፎቶ ካላክሽልኝ አልወድሽም ወይም ደግሞ አትወጂኝም የሚል ጫና የፍቅር ሳይሆን የጥቃት ምልክት ሊሆን ስለሚችል መጠንቀቅ ያስፈልጋል። በሶስተኛ ደረጃ የምናየው የጓደኛ እገዛ ነው። ጓደኛችሁ ላይ ጥቃት ሲፈጸም ካያችሁ አንደኛ ዲስትራክት ማድረግ ወይም ደግሞ ሀሳቡን ማስቀየር፣ ሁኔታውን ለማቀዝቀዝ ሌላ ወሬ መጀመር ሊሆን ይችላል። ከዛ በመቀጠል ደግሞ በቀጥታ መናገር፣ ይህ የምታደርገው ነገር ትክክል አይደለም ብሎ መናገር ያስፈልጋል ማለት ነው። ከዛ በተጨማሪ ደግሞ እርዳታ መጠየቅ ሊሆን ይችላል። ለታማኝ ሰው፣ ለፖሊስ ሊሆን ይችላል፣ ለቤተሰብ ሊሆን ይችላል፣ ለሚታመን ሰው፣ ለመምህር ሊሆን ይችላል። ይህን ሪፖርት ማድረግ መናገር ያስፈልጋል። በመቀጠል ለወላጆችና ለአዋቂዎች የድጋፍ ሚና ምን እንደሆነ እናያለን። ወላጆች ልጆቻችሁ ጥቃት ደርሶባቸው ወደ እናንተ ሲመጡ የመጀመሪያ ምላሻችሁ የወደፊት ህይወታቸውን ይወስነዋል። ስለዚህ ልጆቻችሁን አትውቀሱ። ለምን በዛ ሰዓት ወጣሽ? ምን ለብሰሽ ነበረ? ምን ጠጥተሽ ነበረ? የሚሉ ጥያቄዎች የበለጠ እንዲሰበሩ ያደርጋል። ስለዚህ እነዚህን ከመናገር ይቆጠቡ። ከዛ በተጨማሪ መተማመንን ይፍጠሩ። አምንሻለሁ ወይም ደግሞ አምንሃለሁ፣ ጥፋቱ ያንተ ወይም ደግሞ ያንቺ አይደለም፣ አብሬሽ ነኝ ወይም አብሬህ ነኝ የሚለውን ቃል ትልቅ ፈውስ አለው። ስለዚህ እንደዚህ ማለት ያስፈልጋል ለልጆቻችሁ ወይም ለጓደኞቻችሁ። በመጨረሻ ሚስጥራቸውን መጠበቅ አስፈላጊ። የተጎጂውን ክብር ለመጠበቅ ጉዳዩን ለሌላ ሰው ወይም ደግሞ አትንገሩ። አሁን ደግሞ የህክምናና የአመራር እርምጃዎችን እናያለን። ጥቃት ከደረሰ በኋላ እነዚህ 3 ነገሮችን በጭራሽ እናጨሱ። አንደኛ የ72 ሰዓት ህግ የሚባለውን ነው። ጥቃቱ በተፈጸመ በ72 ሰዓት ውስጥ ወደ ጤና ተቋም መሄድ ያስፈልጋል። ምክንያቱም ጤና ተቋም ብትሄዱ የኤችአይቪ በሽታ፣ የጉበት በሽታ፣ የአባላዘር በሽታዎች እንዳይተላለፉ የሚያደርግ መድኃኒት በየሁኔታው ታይቶ በሽታው እንዳይተላለፍባቸው መድኃኒት ሊሰጣቸው ይችላል። ከዛ በተጨማሪ የእርግዝና መከላከያ መድኃኒት ይሰጣቸዋል እንደየሁኔታው ታይቶ ማለት። በዚህም ባልተፈለገ ግንኙነት ምክንያት የሚመጣ እርግዝናን እስከ 5 ቀን ወይም ደግሞ እስከ 120 ሰዓታት ድረስ መከላከል ይቻላል ማለት ነው። ሌላው ደግሞ የአካል ጉዳት ህክምና። ማንኛውም አካላዊ ጉዳት ካለ በባለሙያ መታየት አለበት።
ይህም በኋላ ላይ ለህግ ማስረጃነት ያገለግላል። በህግ ለመጠየቅ እንዲቻል የህክምና ማስረጃዎች ሳይጠፉ መያዝ አለባቸው። ተጎጂው ሳይታጠብ ቢሄድ ይመረጣል። ምክንያቱም መረጃዎች ካሉበት ቦታ ላይ እንዳይጠፉ መረጃዎቹን ለማየት ስለሚጠቅም ማለት ነው። እናንተ ወይም የምታውቁት ሰው ማንኛውም አይነት ጥቃት ወይም በደል እየደረሰባችሁ ከሆነ በነፃ እርዳታ ማግኘት የምትችሉበት መንገድ አለ። ይህም 7722 ላይ በመደወል በነፃና በምስጢር እርዳታ ማግኘት ትችላላችሁ። ይህ ቁጥር የጥቃት ሰለባ ለሆኑ ወገኖች የተዘጋጀ ብሔራዊ የስልክ መስመር ነው። እርዳታ ለማግኘት አይፈሩ። በነፃ ይደውሉ፣ በነፃ መረጃ ያገኙ። ጾታዊ ጥቃትን ማቆም የምንችለው ሁላችንም በጋራ ስንሰራ፣ እኛ የጤና ባለሙያዎች በጤና ተቋም፣ እናንተ ወላጆች በቤት ውስጥ፣ ወጣቶች ደግሞ በትምህርት ቤት፣ መምህራን በትምህርት ቤት ግንዛቤ በመፍጠር ለውጥ ማምጣት እንችላለን። ይህ ቪዲዮ ለአንድ ሰው ህይወት መትረፍ ምክንያት ሊሆን ይችላል። ስለዚህ ሼር በማድረግ ለሌሎች እንዲደርስ ያድርጉ። ጥያቄ ካላችሁ ኮሜንት ላይ ጻፉ። ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ቆዩ። ጤና ይስጥልኝ። ሳሙኤል ከፈለኝ ነበርኩ፣ የድንገተኛ ማህፀንና ጽንስ ቀዶ ህክምና ባለሙያ። ጤና ይስጥልኝ።